እንኳን ደህና እሺ ከጋሻው ዝጋው አንተና ጋሻው እንግዲህ ጋሻው አይፈሬ ሞት አይፈሬ ጋሻው ግባበት ጋሻው ወንድማችን አይሰማም ይሰማል ይሰማል አመሰግናለሁ ፕሮፌሰር እኔ መስጠት የምፈልገው አስተያየቶች የኢትዮጵያን ኤምባሲ በተመለከተ ሰሞኑን ሁለት ቦታዎች ላይ አይተናል ምናልባትም እንደ ቴንደንሲ ሆኖ እንዳይቀጥል ያው ስጋት አለ በሁሉም ኤምባሲዎች ላይ ቀጥል የተደረገ ያለው ፕሬሸር እኔ ድጋፍ አለኝ ሆኖም ግን ምናልባት ወደ ትግሉ ወደ ፍራስትሬሽን እንዳይሄድ ሰጋለሁ አንዳንድ ኤምባሲዎች ላይ ከኤምባሲዎች ከሚኖራቸው ኢሚዩኒቲ አንፃር ድንበር ተሻግረው ከሆነ የኛ የተቃውሟችን ሂደት ለነሱ እንትን ሰጥቶ አድቫንቴጅ ሰጥቶ ለኤምባሲዎቹ ድጋፍ ሰጥቶ የኛን ደካማ ፓርት ወይም ደግሞ የተቃዋሚዎችን ደካማ ፓርት እንዳያሳይ ይሰጋለሁ እየተደረገ ያለውን ጫና እደግፈዋለሁ ሆኖም ግን ወደ ድክመት እንዳይለወጥ የመሸነፍ ምልክት እንዳይሆን ወይም ደግሞ ሌሎች የፍራስትሬሽን ምልክቶች እንዳይሆን ነው እኔ ስጋቴ እና የኢትዮጵያም ኤምባሲ ምን ያህል በህጉ አንፃር ትክክል ይሁን አይሁን በዋሽንግተን ከተማ ውስጥ ሽጉጥ አውጥቶ ሰዎች ማስፈራራት እስከ መተኮስ ደርሷል ያው እሱም እንግዲህ የአሜሪካ ህግ የሚወስድበትን እርምጃዎች እናያለን ልክ የኢሚኒቲ 1961 እና 1962 የዩናይትድ ኔሽን የዲፕሎማቲክ ኢሚኒቲ አሜሪካን ሀገር የሰውዬ በኢሚኒቲ አንደኛ በእነሱ አንተ እንዳልከው በኤምባሲ በኩል ሽጉጥ አውጥቶ መተኮስ ተራው ህዝብ ያልታጠቀ ህዝብ ላይ ኖር ነው እነሱም አንተ እንደምትለው አንተ የምትለን ተጠንቅቀው አኩፓይ በሚለው ሲስተም እርምጃቸውን ተቃውሟቸውን እንዲያሳዩ ነው የምትለው ዲስታንስ ጠብቀው የነኛንም ኤምባሲዎች የሚሰሩት ሰው መብትና ግዴታ ተጠብቆ ነው የምትለው በእኛ በተቃዋሚዎቹ በኩል ሁልጊዜ ብርታት ማሳየት ነው እንጂ ድክመት ማሳየት የተገደቡትን ገደቦች አልፈን በእኛ ሳይት ድክመት ማሳየት የለብንም ይሄ እያዳከመን የሚሄድ አካሄድ ነው በዲፕሎማቶች አንፃር በህግ አንፃር ከሌላ የሚያሳጣን አካሄድ ከሄድን ለትግሉ አስተዋጽኦ አይጨምርም ነው አፍራሽነቱ ይፈጥራል እንዳይጨምር እዚህ ላይ ነው የሰጋሁት ምንድነው ዶክተር ብርሃኑ ትናንት ወዲያ ወጥቶ የነኚህ ጀግኖች ወጣቱ ኃይሉ በእናንተ ላይ ነው እንደዚህ አይነት ነው መሰራት ያለበት ያለ ሪሲት ነው ይሄንን አሁን አንተ የምትነግረው ፕሪኩዌሽን ሜጀር የጥንቃቄ እርምጃዎች በወያኔ በኩል ያለው ቢሰሳት እንጂ በእኛ በኩል ባይሰሳት ሰው ከሰጠ በኋላ ደረት በጥይት ሊመታ ይችላል ያ ሰውዬ የወያኔ አካሄድ ስተት ነበር ልጆቹ ግን በጥንቃቄ ልጆቹን ምንድነው ያሉ ሰምታችኋል እኛ አልታጠቅንም እኛ የሰላማዊ እንትኖች ነን ወንጀለኞች አይደለንም ያለ ነበር ልጁ የሚጮኸው ሰምተዋል ከመጠን በላይ እና እሱ ድንስ የተደረገው ላይ ምን ሰጠው ሐሳብ አለ ስዊድን ውስጥ የተደረገው ይመስለኛል ብዙ እንትን ያለፈው አልመሰለኝም ድንበር ያለፈው አልመሰለኝም በህግ ተጠያቂ እስካላደረጋቸው ድረስ ያለውን ህግ ጠብቀው እስከሄዱ ድረስ ያደረጉት ፕሬሸር እንትኑ ስብሰባው ወይም ደግሞ ዝግጅቱ እንዳይካሄድ ቁጣቸውን ማሳየታቸው እኔ ደግፈዋለሁ አሁን እነሱ ያደረጉት ምንድነው እንደሰማኸው ፖሊሱ መብታችሁ ነው ግን እዛ ቦታ ወጣ ብላችሁ እዚህ ሳይሆን ወጣ ብላችሁ መብታችሁ የሚከበርበት ቦታ ላይ ሆናችሁ ድምጻችሁን አሰቡ ከውስጡ ጥልን ነው እሱ ብዙ ጊዜ እንደምታውቀው ምዕራባዊ ሰዎች ኦኩፓይ የሚለውን አዲሱን ሙቭመንት አይፈቅዱም ምክንያቱም ኦኩፓይ የሚለው ሙቭመንት አንተ ሄደህ ቦታው መያዝ ነው ገብተህ የገቨርንመንት ኦፊሶችን ገብተህ ሄደህ አዳጋ ማጠቃ መስፈር ሳይሆን ቁጭ ማለት
እና የተወሰነ ሰዓት ነው ሁልጊዜ ረጅም ጊዜ ሳይሆን እንደንተ አንዳንዶቹ እስከ ሳምንት 2 ሳምንት ሊይዙ ይችላሉ እዛ ቁጭ ብለው አልወጣም ብለው። ይሄ ግን ብዛት ስለሌላቸው ልጆች የተወሰነ ደቂቃ መብታቸው ሊያሳዩ አሜሪካን ሀገር ያየነው ነው። ፖሊስ መጥቶ የተወሰኑትን እያያዘ ያስራል። አሜሪካን ሀገር ኦኩፓይ ሲያደርጉ ሁሉን ሳይሆን የተወሰኑትን እየጎተተ ቀንደኞችን እያሰራ አይተናል ባለፈው። በሌሎች ጉዳይ ላይ በግድቡ ላይ በሌሎች የምትናገረው ካለ ሌላ መጨመረው ለምሳሌ ኦባማን በተመለከተ ያው በኢትዮጵያ ታሪኮች ላይ እንደዚህ አይነት የአሜሪካኖች ለህዝቡ ጀርባ መስጠት ያሁኑ በድጋሚ የታየ ነው። እኔ ኦባማ ስለ ኢትዮጵያ ከኢትዮጵያን ዴሌጌሽን ጋር ንግግር ሲያደርግ ስለሌላ ሀገር የሚያወራ ነበር የመሰለኝ። ምሳሌነቱን ልክ እንደ አንድ ስካንዲኔቪያን እንዳለ ሀገር የዲሞክራሲ ምሳሌነት የኢኮኖሚ ከፍተኛ እድገት ከሚያሳዩት ምናምን እያለ ነው ያስቀመጠው። በእርግጥ ትልቅ ፖይንት እሱ የተናገረው ምንድነው ለአሜሪካን ዜጎች ብዙ የስራ እድል ፈጥሯል ያደረገው የቦይንግ ግዢ እሱ ነው ዋናው። የነሱ የአሜሪካ መንግስቶች ከድሮም ጀምሮ ዛሬ የውጭ ፖሊሲያቸው ሁልጊዜ የአሜሪካን ህዝብ ኢንተረስት የማስከበር ነው። ሌሎችም ሀገሮች እንዲሁ ነበር ማድረግ የነበረባቸው እና ለሱ ትልቁ ሳቲስፋክሽን የዚህ የቦይንጉ መገዛት ነው። በጣም ከዓለማችን ድሃ ሀገር ብዙ ቦይንጎች በያን ያህል ብር አውጥታ ስትገዛው ለብዙ ሰራተኞች የረጅም ጊዜ ያህል የስራ ዋስትናን ይፈጥራል። ይሄ አንድ ሀቅ ነው። ሌላ ግድቦችን በተመለከተ ትልቁ ዛሬ የተነገረው በመሆኑ ልናገር የምፈልገው የኢትዮጵያ ግድቦች ብዙ ጊዜ ግልጽ ያልሆነና የተድበሰበሰ አካሄዶች ነው የሚታይባቸው። በተለይ ግድቦች ኢትዮጵያ ውስጥ የተለመዱት መብራትን በተመለከተ ነው። ከግብርና ስራ ጋራ የተያዙ ስራዎች ሲካሄድባቸው አልተሰማም። መብራትን በተመለከተ ግን ብዙ ጊዜ ፕሮጀክቶቹ ሲቀየሱ ነው ለህዝቡ በብዛት የሚነገረው። ለምሳሌ 200-300 ሜጋዋት ልናመርት ነው የሚል እና ህዝቡን ድጋፍ እንዲሰጣቸው የሚያነሱት አካሄድ ነው። ከዛ በኋላ ግን ከፕሮጀክቱ ካለቀ በኋላ ግን ምንም አይነት የማወራረድ ዜና ለህዝቡ ሲነገር አይሰማም። የተባለው ግድብ የተባለውን ሜጋዋት ሰጥቷል። ይሄ ብዙ ጊዜ የማይነገርና ቃል ከተገባለት ቁጥር ጋር የማይገናኙ ናቸው ከመነሻው። ሁለተኛ ደግሞ በተጓዳኝ አሁን ፕሮፌሰርም እንደተናገሩት ግድቦች ሁልጊዜም መልካም ነገር ያላቸውን ያህል መጥፎም ፓርት አላቸው። ሁለቱም ናቸው መነገር ያለባቸው። ብዙ የእርሻ መሬቶችን ነው የሚሸፍኑት። ብዙ የእርሻ መሬቶችን ያጠፋሉ። ብዙ ገበሬዎችን ከቦታው ላይ ወደ ሌላ ቦታ እንዲዛወሩ ያደርጋሉ እና የእነዛ ገበሬዎች ራሱ የዕጣ ፋንታ ምን እንደሆነም እንደገና ለህዝቡ ወይም ለፓርላማው የማይነገርበት ሀገር ነው። በተለይ ትልልቆቹ ግድቦች የኢንተርናሽናል ድጋፎችን ሁላ ያላገኙ ጥናቶቹም ማለት ነው ድጋፎች እንኳን ሳያገኙ ለኢትዮጵያ መንግስት በሞራል የሚሄድባቸው የተከዘነ ግድብ እንደዛ መጥቀስ ይቻላል። ድጋፍ አልነበረውም በዓለም አቀፍ ደረጃ። ሌላ አሁን በመጨረሻ ላይ የተሰሩ ያሉት ግድቦች ሁሉንም እየሰራቸው ያለው በተለይ ትልልቆቹን እየሰራቸው ያለው አንድ የጣሊያን ሳሊኒ የሚባል ድርጅት ነው። ያ ድርጅት ያለምንም ውድድር ነው ኮንትራክቶችን የሚወስዳቸው። ራሱ ነው ብሩን የሚወስነው። ከአሉት ባለስልጣናቶች ጋር ተነጋግሮ በዚህ ያህል ብር ሰራለሁ ብሎ ነው። ሌላ አድቫንቴጅ ተብሎ የሚታይለት የብድርም አመጣለሁ ከጣሊያን የሚልም ቃል ይገባል። አሁን አባይን በተመለከተ የአባይ ታሪካዊ ነው። ብዙ ሰዎች ለብዙ አመት ሲነገር የነበረ ሲዘፈንለት የነበረ ነገር ስለሆነ በጣም ሴንሲቲቭ ነው። አባይ ተገደበ ሲባል ለኢትዮጵያ
ከፍተኛ ጥቅም እንደሚመጣላት አድርጎ ብዙዎቻችን እናስባለን። እኔ ስንወለድ ጀምሮ የምንሰማው ዘፈን ነው። ግን በጥናት ላይ የተደገፈ ዜና ግን ሰምተን አናውቅም። እዚህ ላይ አሁን ያልከው በጥናት ላይ ላልከው ብዙ ጊዜ ዳም እንደምታውቀው ከሁለተኛው ዓለም ጦርነት በሁለተኛው ዓለም ጦርነት ከቆመ በኋላ ከሱ በኋላ አውሮፓውያን ዳም መገንባት አቁመዋል። ያለው ጉዳት እየበለጠ ሲመጣ እነሱ ቴክኖሎጂውን ነው ወደኛ ሀገር ለማሻገር የሚፈልጉት። ምክንያቱም አንድ ዳም ስትሰጥ ራሳቸው ገንዘብ ያበድሩሃል እንድትሰራ እዳውን ስለምትገባ። ይሄ የኢኩዊፕመንት ይሸጣሉ፣ ኮንሰልታንት አለው፣ ኮንትራክተርስ አሉ ገንዘብ የሚያገኙበት። ያ ቴክኖሎጂ ባክወርድ የሆነ ቴክኖሎጂ ነው እኛ ላይ የሚጭኑ ያሉት በአሁኑ ጊዜ ብዙ ቦታ። የእነሱን ሀገር ስትሄድ ለምሳሌ አንድ ቪዲዮ ከመጨረሱ በፊት ሀሳብ ለመስጠት ፈልጋለሁ። ለምሳሌ ኤዋ ሪቨር ይባላል የአሜሪካን ሀገር። ፊሹን ኮሎራዶ ሪቨር እየደረቀ ድሮ ተነስቶ አትላንቲክ ፓሲፊክ ኦሽን ውስጥ አትላንቲክ ኦሽን ውስጥ የሚገባ ውሃ ቆሟል። ኮሎራዶ አይደርስም። አሳዎች ወደ ላይ የሚወጡት ዘግቶባቸዋል። ያንን የኮሎራዶ ሪቨር ለማፍረስ አሜሪካኖች የወሰዱት ቪዲዮ አለ። አንተ ሀሳብ ግን ያዝ፣ ለሌሎች ለሚያዩት ይህን ቪዲዮ ለማሳየት ፈልጋለሁ። ሪስቶሬሽን ኦፍ ኤዋ ሪቨር የሞተውን ውሃን ለማዳን ብለው ያወጡት ቪዲዮ ነው። እናንተ ብታዳምጡት ትንሽ ለማሳየት ፈልጋለሁ። In the far northwest corner of the country, በምስራቅ በረዶ ያለበት ፋር ዌስት ካንትሪ አሜሪካ ታውቁታላችሁ። እና ትልቁ ተራራ ግራንድ ካኒየን ያለበት በረዶ ያለበት ቦታ Olympic Mountains launch a chorus of streams and tributaries. ከዛ ሄዶ የሚወጣውን ስትሪም እንደኛ ሀገር ማለት አሁን ያባይ ያለበት የኛው ዝምፍኛ የውሃ አምባ አይደለም የሚፈሰው። እነሱ ውሃ ያንን ዳም ማንሳት ጀመሩ። አሁን ማፍረስ ጀመሩ ዳሞችን በሙሉ ኤዋ ሪቨር። አሁን ቀጥል ሀሳብክን አሜሪካኖች እነሱ ሀገር ያለው 800,000 የሚበልጥ ዳም የሰሩ ሰዎች ናቸው። አሁን በማፍረስ ላይ ነው ያሉ። ቀጥል። የአባይን ድልድይ የአባይን ግድብ በተመለከተ አሁን የኢትዮጵያ መንግስት ፕሮጀክት ከመነሻው እኔ በሙያው እውቀቱ የለኝም፣ ግን የሚታየኝ ነገሮች ምንድነው? አጠቃላይ አስተያየት ግድቡ ራሱ የሚገነባው ሱዳን ድንበር ላይ ነው የሚገነባው። ለማንኛውም ከመነሻው ለማንኛውም ጥቃት የተጋለጠ ነው። ሁለተኛ ደግሞ የሚሸፍነው መሬት በጣም ሰፊና የኢትዮጵያን መሬት ነው የሚሸፍነው። ውሃው ከግድቡ ሲወጣ ግን ሀገራችንን ተሻግሮ ነው የሚሄደው። ያ ምንድነው የሚያሳየው? ለሱዳንና ለግብጽ የማያቋርጥ ውሃ፣ በእርግጥ አፈሩ ይቀንሳል፣ ይሄ ግልጽ ነው። በመብራት ኃይል ተርባይን ውስጥ የሚያልፍ ከሆነ አፈሩ እንደ በፊቱ የፈለገውን ያህል አፈር ይዞ ወደ ግብጽና ሱዳን ላይ ደርስ ይችላል። ውሃ ግን አስተማማኝ ውሃ ከግድቡ ውሃ ለማቆር የሚፈጀውን ያህል ጊዜ ከፈጀ በኋላ አስተማማኝ ውሃ ለረጅም ጊዜ ያህል ሊሰጣቸው ይችላል። አሁን ከሚያገኙት የበለጠ ግድቡ እዛ ሩቅ ቦታ ላይ ሲገደብ አሁን ወደ አባይ የማይገቡትን ወንዞችን ጨምሮ ጠልፎ ወደ ግድቡ ውስጥ ያስገባል። ያም ተጨማሪ ውሃ ነው ማለት ነው። ያ ማንን የመጀመሪያው ተርባይኑ ስለሚመታ ብዙ መብራት ለኢትዮጵያ ያስገኛል ተብሎ ያው ሊታመን ይችላል። ከዛ ቀጥሎ ግን ተጨማሪ ውሃ ለግብጽና ለሱዳን ይሰጣል የሚል የኔ ፐርሰናል ግምቶች አሉ። ድልድዩን በተመለከተ ነው። ጊዜ ካለ መቀጠል እችላለሁ ስለ ኢሳት። ስለ ኢሳት ባጭሩ ግልጽ ነገር ኢሳትን በተመለከተ የገንዘብ አሰባሰብ ሲስተማቸውን ያው አይተነዋል። መቼም ቢሆን ግን ያላየ ነው እንዴት ኦዲት እንደሚደረጉ ግን ነግረውን አያውቁም። ከብዙ ሰው የተሰበሰበ ብር ለምን ጉዳይ እንደዋለ ምን ያህል ብር እንዳገኙ
ለአነሰ ቢባል ብሩን ለሰጣቸው ሰዎች መናገር አለባቸው ወይም ደግሞ ኤክስተርናል ኦዲቶች ያንን የህዝብ ብር ኦዲት ማድረግ አለባቸው። ይሄንን ግን የሚያሳይ ምንም አይነት ዘገባ ከኢሳት አይቻላል። ይሄው ነው አሁን ለጊዜው ያለኝ። አመሰግናለሁ። አንድ ወንድ ጨምረን ፓሪቲ ለመጠበቅ ከዛ ሁለት ወንድ ሁለት ሴት በሚቀር እናደርጋለን። በመጀመሪያ አሁን ከዚህ በቀጥ የማቀርብለት ጀንበሩን አቀርበውና ጀንበሩን ካቀረብኩ በኋላ መሰረት ከዛ ምላት ከዛ ቀጥሎ ይልማ ኤክሴትራ እያለ ይሄዳል። አመሰግናለሁ ለትዕግስታችሁ። ሳምሶንም አለን እናቀርበዋለን። ታዬም አለን እናመሰግናቸዋለን። ትዕግስት ዮሐንስ ቱሉ ሁላችሁም ፍሬወይኒ ትዕግስታችሁን ነጃፋር ሌሎቻችሁም እንድትጠብቁ ትዕግስታችሁን እንጠብቃለሁ። ከልባችሁ እንድትናገሩ እፈልጋለሁ። አሁን ሚክሮፎኑ ለጀንበሩ ነው። ጀንበሩ እሺ አመሰግናለሁ። ይሰማል? በደንብ ይሰማል። ከሌላው አዎ ተናገር። እሺ አመሰግናለሁ። በመጀመሪያ ለወንድማችን አለሙና ለእህታችን ሄደን እንኳን ደስ አላችሁ ማለት እፈልጋለሁ። በመቀጠል ለመላው የሙስሊም ወንድሞቻችንና እህቶቻችን መልካም የአረፋ በዓል። እሱን ረስተናል። በጣም ሶሪ የአረፋውን አልተናገርኩም። ወደ ዕለቱ የዜና የእኔ ያስኳቸውን ሪፍሌክሽን ደግሞ አንጸባርቃለሁ ማለት ነው። የመጀመሪያው ላይ እንግዲህ ምንድነው ኢትዮጵያን ልጆች ያው በዋሽንግተን ዲሲ ቪዲዮን ክፈትልን፣ አለበለዚያ ጋሻው ክፍት እኮ ነው ፕሮፌሰር፣ ቪዲዮ ክፍት ነው ይመጣል። እንግዲህ ተናገር፣ ችግር የለውም። ጋሻው ከፍቻለሁ። እሺ መልካም ማለት ኢትዮጵያን በዋሽንግተን ዲሲ በኢትዮጵያ ኤምባሲ ላይ ያደረጉት ተቃውሞ ነው። እርግጥ ነው ይህ እንደዚህ አይነት ግፊቶች፣ ጫናዎች መደረግ አለባቸው፣ መቀጠል አለባቸው። ያለውን ሰቆቃ ችግር መጋለጥ መውጣት መቻል አለበት፣ ግን ጥንቃቄ መደረግ አለበት። በእርግጥ ነው ይሄ ኦኩፓይ በሚባለው ሙቭመንት ወይም ደግሞ እንቅስቃሴ አንድን የኤምባሲ ወይም የመንግስትን ያለበትን ተቋም ተቆጣጥሮ ድምፅን ማሰማት መቻል ተገቢ እና አስፈላጊ ነው ብዬ አምናለሁ። ግን ጥንቃቄ በተደረገበት መንገድ፣ ምክንያቱም የሰው ሕይወት አደጋ ላይ እንዳይወድቅ እሱ ላይ ጥንቃቄ ተደርጎበት ጫናውና ግፊቱ ግን መጠናከርና መቀጠል አለበት የሚለውን ነጥብ ላሰምርበት ፈልጋለሁ። በሁለተኛ መልኩ ፕሬዚዳንት ኦባማ ከኢትዮጵያ መንግስት ከወያኔ መንግስት ዴሊጌሽን ጋር ያደረገው ውይይት ነው። በጣም የሚያሳዝንና አሳፋሪ ንግግር ነው። በእርግጥ ኢትዮጵያ በእንደዚህ አይነት ሲቹዌሽን ላይ ናት ያለችው ወይ? ደግሞስ አንድ ነገር እድገት የምንለካው በምን መስፈርት ነው? ኮንስትራክሽን ወይም ደግሞ የግንባታ ቢልዲንጎች ስላሉ ብቻ ነው ወይ? ፕሮፌሰር የጠቀሷቸው በጣም አንኳር ነጥቦች አሉ። ለምሳሌ ከቻይና በሚገኝ የረጅም ጊዜ ትውልድ የማይከፍለው ብድር እየመጣ ብዙ የውጭ እንትኖች ለአንድ ጋር እያደረጉ እየገቡ ይሄ ነው ወይ የእድገት ማሳያ? በእርግጥ የአይጥ ምስክር ድንቢጥ የሚባል አባባል አለ። ኦባማ እንደዚህ ያለው ቀድሞ እንደሚጋሸው እንደጠቀሰው ኢትዮጵያ በሌላ አቅም ብዙ ቦይንጎችን ስለምታስገባ ብቻም ሳይሆን እንደምናስታውሰው ከ2006 እስከ 2009 የአሜሪካ መንግስት ከኢትዮጵያ በጠየቀው ድጋፍ አልሻባብን ለመዋጋት በሚል በዛ የተነሳ ነው ኢትዮጵያን እንደ ቀኝ እጁ ይዞ እንትን የሚለው እንጂ ዝም ብሎ ነው የሚኮፍሳት እንጂ ሪያሊቲውን እኛ ህዝቡ እናውቃለን። እና ምስክርነት የኦባማ ምስክርነትም አያስፈልገንም ስለ ኢትዮጵያ እድገትና ስላለችበት ከረንት ኮንዲሽን ለማወቅ ማለት ነው። እና እዛ ላይ ይሄ ግራውንድ የሌለው ዝም ብሎ መሞጋገስ ኢትዮጵያ እንደዚህ በኢኮኖሚ በዲሞክራሲ የበለጸገች ያደገች የሚለውን አጭር የፕሬስ ኮንፈረንስ ሰማ እኔ ራሱ ስለሌላ ሀገር የሚወራ ነው መስሎ የተሰማኝ። እና ይታወቃል ማለት አሜሪካ ሁሌም ናሽናል ኢንተረስቷን ከማስጠበቅ አንጻር ኢትዮጵያ ካላት ጂኦፖለቲካዊ አቀማመጥ አንጻር አልሻባብንም ይሁን እነሱ የሚሏቸውን ጸረ ሽብር የምንዋጋለን ብላ ስለምትል በዛ የተነሳ ነው እንደዚህ መሞጋገሱ እንጂ ውስጥ ያለውን ነገር እኛ እንረዳለን ማለት ነው። ሌላው ደግሞ ነጥብ የቻይና ሪቮሉሽን የኮንግ ኮንግ ተማሪዎች ያስነሱት ተቃውሞ አመፅ በጣም የሚያስደስት ነገር ነው። በተለይ ይሄ ፋይናንሻል ሴንተሩን ተቆጣጥረው እኛ ሀቀኛ ዲሞክራሲ ያስፈልገናል፣ ነፃ ምርጫ ያስፈልገናል የሚል ነው። በ2017 እንደሚታወቀው ምርጫ አለ እና ከቻይና መንግስት ነፃ የሆነ ራሱን የቻለ እንደዛ አይነት አመራር እንፈልጋለን የሚል እና ነፃ ትክክለኛ ዲሞክራሲ እንፈልጋለን ብለው በአምብሬላ ሪቮሉሽን በምንለው ህዝብ ከፖሊስም የሚመጣባቸውን
መከላከል እያደረጉ እስካሁንም ያው በአቋማቸው ቀጥለዋል። በጣም ተምሳሌት ሊሆን የሚችል ነገር ነው። ጥሩ ነገር ነው። እስኪ መጨረሻውን ደግሞ በጊዜ ሂደት እናየዋለን የሚል ነው። ወደ ሶስተኛው ነጥብ ሳልፍ የላምባዱሴ አደጋን በተመለከተ በጣም በእውነቱ አፍሪካዊ ወገኖቻችን እንግዲህ በየአመቱ ኢሚግራንት ወደ ዩሮፕ እንግዲህ አቋርጠው ለመግባት በሚል ብዙ አደጋ ህይወታቸውን እስከ ማጣት ይደርሳል። እንግዲህ ባለፈው አመትም በኦክቶበር 3 2013 ላይ 368 የሚሆኑ አፍሪካውያን ወገኖቻችን ያው ህይወታቸው ማለፋቸው ይታወሳል። እና በዚህ አመት እንኳን በዩኤንኤችሲአር ያወጣው ዘገባ አለ በ2014 3000 ሰዎች እንደሞቱ ነው። እና በዚህ አመት በጣም ብዙ አደጋ እንደደረሰ ነው። እንግዲህ ለዚህ ደግሞ መፍትሄው ከስሩ ነው ችግሩን መፍታት። አፍሪካ ላይ እንግዲህ ያለው ይሄ የጉድ ገቨርነንስ ችግር እሱ ላይ መስራት አለባቸው። እዛ ላይ ችግሩ ከስሩ ቢቀረፍ እንደዚህ ወገን አይሰቃይም፣ አይሰደድም፣ ችግር አይደርስም ማለት ነው። እና ቀደም ያሉት ለምሳሌ ይሄ የውሸት ሀገሮች እንግዲህ አሁን በጊዜ ሂደት ሪቮሉሽን የሚያስነሱበት ሁኔታ አለ እና ችግሩ ከስሩ እንዲቀረፍ አውሮፓውያኖችም ሆኑ ሌላው የዓለሙ ማህበረሰብ እዚህ ጋር ትኩረት መስጠት እንዳለበት ይሰማኛል። በሌላ በኩል ግድብን በተመለከተ አባይን በተመለከተ ባለፈው ሳምንት በእርግጥ ሁለት መልኳ ያለው ይሄ ነበረ እና አሁን ከነበረን ዲስከሽን ላይ ወይም የዜና ትንታኔ እና ውይይት ያለውን አንድ ግድብ ሲገነባ ያለውን አሉታዊና አዎንታዊ ጎኖቹን በደንብ ፈትሸናል። ከዚህ አንጻር በዛ ላይ ደግሞ በወያኔ መንግስት ሲገነባ ምንድን ነው ያለው አንድምታ በህዝቡ ላይ ከህዝቡ ሮሮ ሳይፈልግም ሳያምንበትም እየተነጠቀ እየተወሰደ የሚሰራው ነገር አለ እና ያ ደግሞ በስታቲስቲክስ እርስዎም እንዳቀረቡት አሁን የሚጠጣ ውሃ ለመጠጥ የሚውል ውሃ እንግዲህ 1% ነው ያለው። ከዛ ላይ ደግሞ በከርሰ ምድር ያለው 99% ነው። ይሄ ትንሽ ነው። እንግዲህ ግድብ ስንሰራ ደግሞ ወደ ሳሊኒቲ ይቀየራል፣ የውሃ መድረቅን ያመጣል፣ ብዙ ኢምፓክቶች አሉ ተያይዘው የሚመጣ እና ይሄ ነገር ባለበት ሁኔታ አሴ ፕሪንሲፕል ራሱ አሁን በፊት ምን ተብሎ ነው የሚታሰበው? ውሃ መገደብ፣ ግድብ መገደብ ኦልተርኔቲቭ ኢነርጂ ሶርስ ነው ሃይድሮ የሚለው ራሱ ዲስፕሩፍ ተደርጓል። ወይም ደግሞ ያ አይነት አስተሳሰብ እየተቀየረ ኢቨን ያደጉ ሀገሮች የምንላቸው እንደና አሜሪካም ያው እንዳልከው ግድብ ጀንበሩ አሜሪካ ተመልከት። አሜሪካ 80,000 ግድቦች አሉ። በዓለም ላይ 545,000 ግድቦች አሉ። በአሁኑ 80,000ውን አሜሪካን ነው ያለው ማለት ነው ከዓለም ላይ። ቻይና ይሄ የሶስት ጎረቤቶች የሚለው 25 ቢሊዮን አውጥታ አገሯ ላይ የደረሰውን ችግር እያየን ነው። ስለዚህ አይናችን እያየን እሷን እንትና ቻይና ኤክስፖርት አደረጋለች። አሁን የቴክኖሎጂ የዳም የግድብ ቴክኖሎጂ አገር ውስጥ ገብታ ኮንስትራክሽን አድርጋ የአንድ ሀገር መቆጣጠሪያ መሳሪያ ነው። ጣሊያን ባለፈው ተነጋግረናል። ከአንደኛው ዓለም ጀርመን ጨምሮ አባይ ላይ ያላት የግድብ ስሜት ትንሽ አይደለም። በዛ እጇን እያስገባች ነው እና አሁን ወደፊት አመሰግናለሁ። ማሳጠር አንድ ነጥብ አሻጠር አድርጌ አንድ ነጥብ ልጨምር። በተለይ ይሄ ኢንዱስትሪ ለማቋቋም ለኢንዱስትሪያላይዜሽን ፕሮሰስ ይጠቅማል የሚባለው የግድብ ነገር እኛ አንደኛ ካፒታል አቅማችን ይታወቃል። በጣም የፎሬን ከረንሲ እጥረት አለ እና በየትኛው ሁኔታ ነው በብድር ነው ሁሉ ነገር የሚሰራ። ያን ብድር ደግሞ የትኛው ትውልድ ነው የሚከፍለው ነው እና ይሄ ባለበት ሁኔታ ነገሮችን ከተለያየ አቅጣጫ ከተለያየ ማለት ከግሎባል ፐርስፔክቲቭ ከተለያየ መነጽር መመልከት መቻል አለብን እንጂ ቅድም እንደተባለው ያው በአገር ስሜት ብቻ ይሄ ነገር ጥሩ ነው ብሎ ማለቱ የሚያስኬድ አይደለም። በመጨረሻ የሚጎዳን በተመለከተ ያው ብዙ የሰው ህይወት መጥፋት እያደረሰ ነው። አሁን እንግዲህ ባለው ትራንስባውንደሪ ወይም ደግሞ አገር ተሻጋሪ ድንበር ዘለል በመሆኑ አሜሪካን ገብቷል። በእርግጥ እንደዛ መሆኑ የዓለም ማህበረሰብም ርብርብ እያደረገ ነው ይታወቃል። እስቲ እንግዲህ እነሱም ቫክሲኔሽን እንሰራለን እያሉ ያው እንግዲህ ሁሉም ሰው ርብርብ እያደረገ ነው። መፍትሄ ቢገኝ የሁላችንም ምኞትም ፍላጎትም ነው። ይሄን ይመስላል የዛሬው የኔ ሪፍሌክሽን። አመሰግናለሁ። መሰረት ይሰማሻል? ሴቶች ነው አሁን እንትን ቪዲዮ ደግሞ አንተ ሊታይ በጣም ጥሩ ነበር። ቪዲዮ አይታይም። ለወደፊት ማስተካከል አሁን ፎቶ እናደርግልሃለሁ። ቪዲዮ ላይ እንዲህ የተናገርኩ እንድታውቁ አይታይም። መሰረት አለሽ? እሺ አንቺ ፈንታ ነው።
አሊ አይደለም ጀንበሩ ነው ጀንበሩ ብሩ ግዴ ለማንቺ ደግሞ የምትናገር ይኖርሻል። ኦኬ ችግር የለውም። ኦኬ ሚላት እናመሰግንሻለን። ሚላት እንግዲህ ሚላት መቼም አንቺ ግድብ ትወጃለሽ። ስለ ግድብ ጥሩነት ነግረሽን በዛ ያለሽን አቋም አስረጅኝ። አዎ ስለ ግድቡማ ፕሮፌሰር እንግዲህ አንድ ነገር ሲደረግ ኔጌቲቭ ነገር ይኖረዋል። አዎ እሱን ተረድቻለሁ ከእርሶ። እንግዲህ ጥሩ ነገር አንቺ ደግሞ የዛሬ የተሰማሽን የምትጨምሪው ካለሽ በግድቡ ላይ ሀሳብሽን ካልቀየርሽ በሌላው ጉዳዮች ላይ የምትናገሪው ንገሪኝ። ኦኬ መናገር የምፈልገው ዋናው ያው ባለፈው 3 ቀን በፊት የተደረገው በኤምባሲ በኢትዮጵያ ኤምባሲ ላይ የተደረገው ነገር ስለሱ ነው መናገር የምፈልገው። እሱም በጣም ደስ የሚል ነገር ነው። እሰማለሁ ፕሮፌሰር። እንዴ በደንብ ትሰሚያለሽ፣ ትታያለሽ። እንትን የሆነ ነገር እያሳየን ስለሆነ ነው እና በሱ ነገር ነው በጣም የሚያሳዝን ነገር ነው። ይህም ምንድን ነው የኢትዮጵያ መንግስት ምን ያህል ህዝቡ እንደጠላው ህዝቡ ምን ያህል እንትን እንደደረሰበት ነው ሁሉ የሚያሳየው። ልጆቹ ለህይወታቸውም ሊያልፍ ደረጃ የደረሰበት ነገር ነው ብዬ ነው የምገምተው። ባንዲራችን መሬት ላይ ሲወረወር ይህን ሁሉ ነገር አይተናል። ይሄ ሁሉ የመንግስት ድርጊት ነው ብዬ ነው የምገምተው። ኤምባሲ ውስጥ መግባት በሰላማዊ ሰልፍ የተከለከለ ሊሆን ይችላል። ህጉን አላውቅም፣ ግን ይከለከላል ብዬ ገምታለሁ። ውስጥ ድረስ መግባት ካለ ፈቃድ የሚቻል አይመስለኝም። ግን እነዚህ ልጆች ጠላት አይደሉም ወይ ቴሮሪስት አይደሉም። ህዝብ ነው መንግስት ነው ህዝብን መፍራት ያለበት። ህዝብ መንግስትን መፍራት የለበትም ብዬ በራሴ ገምታለሁ። እነዚህ ሰዎች ኢትዮጵያ ኤምባሲ የራሳቸው ነው ገፍተው ገብተዋል። አምባሳደሩን ጠይቀዋል። እየጮሁ ሲናገሩ ሰማለሁ። ይሄ አምባሳደር ሌላም ዜጋ ወይ ኦባማ የላከው ቢሆን ኖሮ ምንም ወረቀትም ምንም አይጠይቅም ነበር፣ ቁጭ ብሎ ያናገረው ነበር። እነዚህ ልጆች ግን ለኢትዮጵያን ህዝብ ወክለው የታሰሩት ይፈታ፣ በኦጋዴን ላይ በታየው ነገር ላይ ህዝቡን የጠየቁት ምን አለበት ለ5 ደቂቃም ቢሆን የሰራችሁ ስራ ልክ አይደለም። ፖሊስን ጠርቶ ፖሊስ አስቀምጦ ምንድነው ብሎ እነዚህ ልጆች ቢጠይቃቸው ሌላ ነገር ከዚህ በፊት እንደዚህ ነገር ይፈጠራል ብዬ አልገምትም። ግን ኢትዮጵያ መንግስት ምን ያህል ከህዝብ ላይ ንቀት እንዳለው ይሄን ነገር ያየሁት። እንደገና ልጆቹ አንዱ ከተናገረው ነገር ኢትዮጵያን ልቀቋት ነው ያለው። ኢትዮጵያን ልቀቋት እስከማለት ደረጃ ነው የተደረሰው። ይሄ ሁሉ እኛን እንደማይወክሉ ድርጊት የተደረገው እና ኢትዮጵያ መንግስት ምን እያሰበ እንደሆነ በጣም ነው የሚገርመኝ። ባንዲራችንም እነዚህ ልጆች ባንዲራ በወደቀበት ምክንያትም ባንዲራውን ተጠቅመው ወይ ሳይሆን አረንጓዴ ቢጫ ቀይ ዓለም የሚያቀል ነው። መሀሉ ላይ የተለጠፈው ነገር ነው ኢትዮጵያ ህዝብ እንትን እያደረገ ያለው እና አረንጓዴ ቢጫ ቀይ ብቻ ቢሆን ነው ይሄ ሁሉ ነገር የለም ነበር። እነሱም ባንዲራውን ለመቀየርም እንትን አይ ለምን ይሄ እኮ ነው የታችን ምላት የማኦይስት የሆነ አልባኒያን የሱን ኮከብ 5ቱን ኮከብ እኮ ነው የኮሙኒስት ያደረጉ እዛ ላይ እና አመሰግንሻለሁ። ዛሬ ጊዜያችንን እየተሰበሰበ ስለሆነ በትንሽ ሆስፒታል ውስጥ ያለ ሰው አለ። ለሱ አንድ አፍታ ልስለው ታያ አጠር አድርገሽ ሳታራሩም አመሰግንሻለሁ። እንመለሳለን። ሀሳብሽን ያዡ ኋላ ሰጥሻለሁ እድል እንደገና ትንሽ እናዳርስ። ሆስፒታል ያለ ሰው አለ። ታየ አለ አቶ ታየ አንሚዩት ማድረግ አለብህ። እሺ አቶ ታየ እሰማለሁ ወይ? አዎ ቪዲዮን ይታያል። አንተ ትሰማለህ ቁልጭ ብለህ። በጣም እናመሰግናለን። መጀመሪያ ጤንነት ምን ያህል እንደው ከኢቦላው ምን ያህል እንደተሻለ ንገረን። ደህና ነኝ። ከኢቦላው እንደውም የኢቦላው ምክንያት ነው መሰለኝ ሆስፒታል ውስጥ እንድቀር ያደረገኝ። ያው ችግር አለ መቼም በጥቁር ቀለም ላይ ቤት ቦታ እና ችግር አለብኝ ልንፈልጌ ነው። ኤኒዌይ በጤና በኩል ቆንጆ ነው። ደህና ነኝ። ጌታ ይባረክ። ፊት እያበራ ነው። እሺ ቀጥል። ፊት እያበራ ነው። ሌላው ስለ ከረንት አፌርስ ልናገር የምፈልገው የተወሰኑ ነገሮች ናቸው። በእርግጥ በተለይ የኦባማ አድሚኒስትሬሽን በ69ኛው የዩናይትድ ኔሽንስ ስብሰባ ላይ
የተደረገው ሁኔታ እጅግ በጣም በእውነት የሚያሳዝን ነው በእውነት። ምክንያቱም የኦባማ አስተዳደር የውጭ ፖሊሱ በጣም የተበላሸ ነው። አሁን አይደለም የሚነገርለት፣ ሲወርድ ግን ምን ያህል ችግር ውስጥ እንደሚገባ ይታየኛል። በእውነት በጣም ይሳሳታል። በጣም አንደኛ የአሜሪካንን ጥቅም ብቻ ለማስገኘት በሚለው ዓላማ ላይ ብቻ ነው የሚያተኩረው እንጂ ሳይኮሎጂካል የህዝብን ማንነት ወደፊት የሚደርስበትን ማንኛውንም አይነት ጉድለት በምንም ታምር የሚገነዘብ አስተዳደር አይደለም። የኦባማ አስተዳደር በጣም የሚገርም አስተዳደር ነው። በአይሲስ በኩል እንኳን የወሰደውን እርምጃ ብንሄድ አይሲስ አሁን እየበዛ ነው ያለው። በየትም ሀገር በአፍጋኒስታን፣ በኢራቅ፣ በሶሪያ የተደረገው የአየር ድብደባ ምንም አይነት መፍትሄ ያመጣው ነገር የለም ቴሮሪስትንና አይሲስን ከማባዛት በስተቀር። እና የጦር ስትራቴጂ ተጠይቆ በእግረኛ ሁኔታዎችን ማስተካከልና ማውገም ሲቻል በአየር ብቻ መደብደቡ ውስጥ ለውስጥ እንደ ምስጥ ውስጥ ለውስጥ የሚሄደውን ጠላት አገኛለሁ ማለት ዘበት ነው። ይሄም አንድ ስህተቱ ነው እና ብዙ ስህተቶች ይደረጋሉ። በዩክሬን የተደረገው ነገር ሁሉ እንደዚሁ እና ምንድነው አንዲት ሀገር አሜሪካንን ከጠቀመችና አሜሪካ ጌታዬ ናችሁ ብሎ ከሰደዱላት ምንም ትሁን ምንም ያች ሀገር አሜሪካን በተፈለገው መልኩ ይረዳል። ይሄ ደግሞ ትልቅ ስህተት ነው። አመሰግናለሁ። ወደ አንተ መለሳለሁ። እሺ ትንፋሽን የዳንክ ያለውን ትንፋሽን አጨርሰው። አቶ ይልማ ከስዊድን። አቶ ይልማ አመሰግናለሁ። እንግዲህ ከዜናዎቹ ዋና ዋና ፍሬ ነገር ናቸው። ዛሬ በደንብ ነው የተስተናገዱት እና ትልቁ ነገር ግን ሀገራችንን የሚነካው ያው የኦባማ አስተዳደር ዛሬ አይደለም ይሄንን አይነት ንግግር ሲደረግ የነበረው ከቀድሞም ጀምሮ ነው። ይሄ ደግሞ በተለይ በአፍሪካ ቀንድን በስለላም ሆነ በጦር ኃይል ጠብቃ የያዘችው የአሜሪካን ኢንተረስት የምትጠብቀው ኢትዮጵያ ስለሆነች ስለሷ ከፍተኛ ቦታ ይሰጧታል። ምክንያቱም በሶማሌ አካባቢ እና በኤርትራም አካባቢ ቦታ ማግኘት ስላልቻሉ ትልቁ ሚና መሀል ላይ ቁጭ ብላ ትጫወተው ኢትዮጵያ ናት። ስለዚህ ኦባማ ያንን ተናገረ በሚባለው ነገር እኔ ምንም የሚደንቀኝ ነገር የለም። ምክንያቱም እሱ ያስቀመጠው መንግስት ስለሆነ መንግስታችንም ህዝቡን አገሩን ያው ልክ እንደ ባንዳ ሽጦ አሳልፎ ነው የሰጠን። ስለዚህ ከህዝባችን ራሱ ነው ፈንቅሎ መውጣት ያለበት። ያ ደግሞ እንደሚታየው ስሜትንም ሳይቆጣጠሩ በኤምባሲ ላይ ያደረጉትን አንዱ ምልክት ነው እና ህግ አክብሮ የሚባለው ነገር እነዚህ ህግ የሚባለው እነሱ ናቸው አሜሪካኖች ወይም ዌስተርኖች ያስቀመጡልን ህግ። ዲሞክራሲም ሆነ ማንኛውም ነገር እነሱ የሰጡንን ነው ህግ ህግ ብለን ግን ማሰብ ያለብን አንድ እንደ ሰብአዊ ህዝብና ሀገር ነው ስለ ራሳችን ሀገር ማሰብ ያለብን እና የህዝቡ እንቅስቃሴ እኔ በጣም የሚደግፈው ነው እና ከአሜሪካ ምንም መጠበቅ የለብንም። የኛ ህዝባችንን ማዳን የምንችለው ራሳችን ነው እና ከህዝባችን መካከል ነው ደግሞ መሪም ሊወጣ የሚችለው እና ማንኛውም ሰው ተነስቶ ለሀገሩ መቆም ይኖርበታል ነው የምለው። ሁለተኛ እንግዲህ በአሜሪካ ላይ ይህንን ካልኩኝ ወደ ኢቦላው ነው የሚሄደው። ኢቦላው በጣም አስጊ ነው። ያው እንደምታውቁት ብዙ ጊዜ በሽታም የሚፈጠረው በተፈጠረም ተብሎ የሚያልቀው ያው ጥቁሩ የአፍሪካ ህዝብ ነው። አሁን ራሱ ባለንበት ከተማ ብዙ የሕክምና ባለሙያዎች ከስዊድን ሀገር ሊሄዱ ነው። እንደሚታወቀው አውሮፓና ያው አሜሪካ አንድ ናቸው። ኃይላቸውንም እያሰባሰቡ ያው እንግዲህ ወደዛ ሄደው እንረዳለን ነው የሚሉት። መጀመሪያም በመቶዎች ነበር፣ አሁን ወደ ሚሊዮን ይደርሳል ተብሏል። እየጨመረም ይሄዳል። ያው ጥናቱ እንደሚካሄደው እና ምን ሊያደርጉ የሁሉ ሰራተኛ ሄዶ
ለራሳቸው ህይወት ሳይፈሩ እዛ ምን ይሰራሉ የሚለውንም ጥያቄ ውስጥ ማስቀመጥ ይቻላል እና በኢቦላም ላይ ያው ከፍተኛ ችግር ነው ያለው። ስለዚህ እኛ አፍሪካኖች ነን ማሰብ ያለብን እንጂ የነሱ እርዳታ ወይም ያድኑናል ክትባት ይሰሩልናል ብላችሁ እንዳትጠብቁ ለማለት ነው። ሶስተኛ ደረጃ ደግሞ የምለው ስለ አይሲ እንደምናውቀው ሁላችንም የፈጠሩት ያው ራሳቸው የአሜሪካን መንግስት በተለይ ሲሪያን አካባቢና በዛ አካባቢ ያሉትን ሀገሮች ያው ነፃ ለማውጣት ብሎ ባስታጠቀው በራሱ መሳሪያ ነው መልሶ አሁን የራሱን መሳሪያ የሚደበድበውና ዞሮ የራሳቸውን ጥቅም ነው የሚያስከብሩት እና ህዝቡን በዚህ መልኩ አስወጣዋለሁ ማለት ሳይሆን ቁጭ ብሎ ህብረተሰቡን ማነጋገር ይሻላል ነው የምለው። ምክንያቱም ማንኛውም ሰው በራሱ ላይ ሲመጡበት ያው አመሰግናለሁ። ኋላ ልመለስ ወደ አንተ። አመሰግናለሁ። ሀና ነች አሁን ሀና ኤልያስ፣ ከዛ ቀጥላ ፍሬወይኒ። ሁለት ወንድ ሁለት ሴት ፓሪቲ። የጀንበሩ ቪዲዮ አሁን ለመጀመሪያ ጊዜ ታይቷል። አሁን ሀና ኤልያስ ከስዊድን። ያሬድ ሀና ኤልያስ። እሺ እንዴት ነው? እንዴት አገኘሽ? ይሄን ሁሉ ጦርነት፣ ይሄን ሁሉ ጉዞ፣ ሀገራችን ህዝብ እየተጨፋጨፈ ነው። አመሰግናለሁ። እንዴት አስተያየት ያለኝ ስለ አሜሪካ ላይ ስለተደረገው ሰልፍ ነው። ኢትዮጵያን ብሶታቸው ማሳየታቸው በጣም ደስ የሚል ነው። ግን ያው በቶክስና በኃይል በዜና መጨፈር መጋፋታቸው ግን በጣም ያሳዝናል። ይህም አላውቅም ወይ ውስጥ ገብተው ነበረ ባንዲራ ሌላ ባንዲራ ተክተዋል የሚል ብዙ አስተያየት ተሰርቷል። በዚህ ደግሞ የተፈጠረውን የኤምባሲ አባራቂ ምንም አይነት ጥፋት እንዳላደረሰ ነው የአሜሪካን ወታደር መልስ የሰጠው። እና የኢትዮጵያ ህዝብ አገር ላይም ሆነ ብሶቱን ማሰማት አይችልም። በዚህ እንደዚህ አይነት ቦታ ላይ ብሶቱን ካላሰማ ሞክሯል የኢትዮጵያ ህዝብ ብሶቱን የሚያሰማው። ይህ በጣም የሚያሳዝን ነው። ግን በዚህ ይቀጥል ይላለሁ የኢትዮጵያን። እናመሰግንሻለን። በጣም እያመሰገን በጣም እናመሰግናለን። ተሳትፎሽን የሚጨምሪዋለሽ? አይ በቃ ስለ ኢቦላ ነው። የኢቦላ በሽታ ያው እንደዚህ በመስፋፋቱና ብዙ የአፍሪካ ህዝብ በማለቁ ያሳዝናል። ሌላውን ቴክሳስ ውስጥ እንደዚህ አይነት ነገር ለመታየቱ ምናልባት የራሳቸው ደህንነት ሲሉ ክትባቱን መድኃኒቱን ያውጡታል የሚል ተስፋ አለኝ። ምናልባት ለአፍሪካ መፍትሄ ሊሆን ይችላል ይህን ነገር እዛ ሀገር እንዲታይ ያደረገው። ግን እግዚአብሔር ኢትዮጵያን ይጠብቃት እላለሁ። አመሰግናለሁ። እናመሰግንሻለን በጣም። አሁን ፍሬወይኒ አመሰግናለሁ። ጠፍታ ነው የከረመችው። ጠፍታ በጣም ከርማ ነበር። ብቅ አለች ዛሬ። የመስቀልን ኢድ አልፈጥር ነው ያመጣች ዛሬ። ኢድ አልፈጥር በጣም እናመሰግናለን። ሄዳለች። እንዴት አገኘሽው? ከኤምባሲ እስከ አባይ ግድብ ከዛ ከኢቦላ እስከ ቻይና ሰልፍ እንዴት አገኘሽው ዛሬ? በቅድሚያ በጣም ደስ ብሎኛል። አባሎቻችን ኤደንና አለሙ አሉላ ፍቃዳቸው በማግኘታቸው በጣም ደስ ብሎኛል። እንኳን ደስ ያላችሁ እላለሁ። ኢትዮጵያውያን ወንድሞቻችን አሜሪካ ላይ ያደረጉት እንትን በጣም የሚያስደስት ነው። መቼም ወያኔን ለማስወገድ ምንም ያለው አማራጭ ይሄ በመሆኑ ይሄንን ራሳቸው መስዋዕት አድርገው ነው ይሄን ነገር ያደረጉት እና ልንደግፋቸውና ልናበረታታቸው ይገባል። እና በዛ ሰዓት የወጣም ሰው የለም እነሱ እንደዛ ሲጋፈጡ ራሳቸውን አሳልፈው እንደዚህ መስጠት ማለት እየተኮሰባቸው ነው። አሁን ሶስተኛው ጥይት ከሽፈበት እንጂ ይገለው ነበር ይሄንን ልጅ። ምርጫ ስላጡ ይሄን ያህል ራሳቸውን አሳልፈው የመስጠት ደረጃ ደርሰዋል። እና ሌሎቻችንም እንዲህ የሀገራችን ጉዳይ አሳስቦን የወገኖቻችን ጉዳይ አሳስቦን እንዲህ ጠንካራ አቋም እየወሰድን ብንመጣ ቀላል እንትን አይደለም ይሄ ራሱ። እና ትልቅ ስራ ነው የሰሩት። ይሄም ቢያንን ባንዳም እንደዛ ያደረጉት ሰውየው ከሚያደርገው ነገር ነው። በስርዓት ጠይቀዋል። እነዚህ ሰዎች ሰላማዊ ሰዎች ነን፣
ቴሮሪስት አይደለንም ሰላማዊ ሰዎች ነን እያሉ ነው ድምጻቸው የሚያሰሙት። ግን ያን እየተናገሩ ነው መሳሪያ እንትን ሲልባቸው የነበረው እና ያው ኢትዮጵያ ያለ ነው የመሰለው አሜሪካ ውስጥ ያለም አይመስልም ሰውየው ያለው ሁኔታ አቋሙን ራሱ ሲታይ እና በጣም የሚያሳዝን ነገር ነው። የገዛ ዜጋ ላይ ሰው እንዲህ አይነት ነገር ሲያደርግ አሳፋሪ ነው። ከአንድ ኤምባሲ ውስጥ ዘበኛ ይሁን እኔ ምንም እንትኑን እኔ አላውቅም እና በጣም አስጸያፊ ነገር ነው የሰራው። ያደረጉትን ድርጊት በጣም አደንቃለሁ። በጣም ላመሰግናቸው እወዳለሁ። አሜሪካ ውስጥ የተደረገው ነገር ደስ ይላል። እናመሰግንሻለን። መልሰሽ በተመለከተ እንግዲህ ያው እግዚአብሔር ይጠብቀን ነው ፕሮፌሰር። ሌላ ከዚህ እግዚአብሔር ይጠብቀን ነው። በጣም እናመሰግንሻለን። ለዛሬው ኋላ ጨምራለሽ። አቶ አሊበን ሁሉ ፓልቶክስ እየተሸሸገ ፊቱን አያሳይም። እንደዚህ አይነት እህቶቻችን ደረታቸውን አቅርበው ፊት ለፊት እየተነጋገሩ ነው። አቶ አሊበን እንግዲህ ከነኚህ ልጆች እና እስቲ የፓልቶክስ ሰውዬ ደግሞ በዚህ መግለጫ ብትሰጠን ጋብዛለን። ያስተጋባል ሲረት ስለተደረገ እንግዲህ በጣም የሚገርም ነው። በተለይ አሁን እህታችን እንዳለችው በዋሽንግተን ዲሲ ያደረጉት ኢትዮጵያውያን ወንድሞቻችን እናቶቻችን በጣም የሚደገፍ ነው። ማንም ያደርገው ማንም ያ የሚደገፍ ሰው ብዬ ነው የማምነው። ምክንያቱም ኤምባሲ ድረስ ገብተው ላለፉት 4 ዓመታት ተጠቅሎ የማያውቀውን የኢትዮጵያ ሀገራችን ላይ ልዩ መለያ ወጥ ነው ባንዲራችንስ ስለቀየር ሰጥቶት ለደቂቃም ቢሆን ያ ሊያስመሰግናቸው ይገባል ብዬ አምናለሁ። ምክንያቱም እኛ እንዳስደሰተን ያን ባንዲራ ትክክለኛው ባንዲራ ማየት 24 ዓመት ሙሉ አይቶት የማያውቁት እነዛ የኢያሪ ሰራተኞች እርግጠኛ ላይ የሆነ ድንጋጤ ሳይኮሎጂካል እንዳደረባቸው ጥርጥር የለኝም እና በዛ በኩል ያለበት ነገር የለም። ፕሮቴስት ማድረግ መብታቸው ነው። የተናገሩ ወንጀለኞች አይደሉም። በጣም የሚያሳዝነው ኤምባሲ ለዜጎች የቆመ ነው አይደለም እንዴ? ከሌላ ሀገር የመጡ ቢሆን የማይታወቁ ኦኬ ወይ የሆነ ነገር ሊያደርጉ ተብሎ ፕሮቴክት ማድረግ አለበት። የራሱ ዜጎች ወደ ኤምባሲ ሲመጡ እንዴት በራሱ ዜጎች ላይ የሚጠብቀው ሊያገለግላቸው የቆመው ህብረተሰብ ላይ መጠበቅ ማለት ምንድን ነው? በጣም የሚገርም ነው። ለማንኛውም እንደተባለ እንግዲህ ጆርጅ በ46 ሰዓት ውስጥ ተይዞ ለኢትዮጵያ ዲፖርት እንደተደረገ ነው እኛ የሰማነው። ዲፖርት ተደርጓል። ሰውየው ወደ አሜሪካ መምጣት የሚችል አይመስለኝም። ይህ ነው የምለው። ከዛ ውጭ በርካታ ያሉ የዚህ አይነት እንቅስቃሴዎች በሌላ የአውሮፓ ሀገሮች ከዛ ፕሬዝዳንት ኦባማ የተናገረው በጣም የሚያሳዝን ነው። በእርግጥ በሱ ስታቲስቲክስ ነው የሚያየው፣ ግን ያ ሁሉ የኢትዮጵያ ሕዝብ እየተረገጠ ጥቂት ሰዎች ያካበቱት ሀብት መሆኑ ግን የዘነጋው ይመስላል። ያ ነው እሱ ያልተረዳው ወይም ደግሞ ያወቀ ያዙ ያለፈው ማለት ነው። አላወቀውም እንኳ ማለት ያስቸግራል። ተራሳው ያውቀዋል። ስለዚህ ያቆጣረበት ጉዳዩ ግን ያው ማድረግ ያለበት የሚያደረገ ያደርጋል። ኢንተረስት ቦታ ያስገብ ያደረገው ኢትዮጵያነት ያው ሁለተኛ ቦታ ላይ ያስቀመጠው በጣም የሚያሳዝን ነው። ከዛ ውጭ ስለ የሄት ስፒች እንትን የሚሉ በህይወቱ የወጡ እንትኖች አነጋገሮች በእኛ ሩም ውስጥ ተደርጓል፣ ተሰምቷል የሚል ጉዳይ ነው። የሆነ አጠገዋለች የሚባል ጉዳይ ነው። እኔ በመሰረቱ ሌላ ዳበር ያላቸው አላውቅም፣ ግን ልጅቷ ናችን ያመጣችው እኔ እንደምገምተው ማለት ነው። ይህ ትግራይ ወራሪ መንግስት ይሄ ሁሉ በኢትዮጵያ ላይ እያደረጉ ከዛ ፎቶ ደግሞ ተመልከቱ ምን ያክል እንደሚናገሩ። ያ ምንድነው ሌሎችን ሞቲቬት ለማድረግ እና እንዲናገሩ ፓርቲሲፔት እንዲያደርጉ ታስቦ ተባሪት ነገር መሰለኝ። እኔ እንደዛ ለማም ነው በዛ መልኩ ነው ያቀረበችው።
ግን ራሷ ትናገር መልካም ነገር የተባለው እንግዲህ እሷ የምትለው ደግሞ ሰማለሁ። እኔ በዚህ መንገድ ነው የለቀቁት እሷ ስትናገር ስታሰማ ማለት ነው። ነገር የገባኝ በዚህ መንገድ ነው። እሷ እንደዛ ነው። ብዙ ጊዜ ኢትዮጵያኖች ፓርቲሲፔት አያደርጉም። ስለዚህ ፓርቲሲፔት እንዲያደርጉ የሆነ ሞቲቬሽን ያስፈልጋቸዋል። የዛ ጀኔሬሽን ያለው ዝም ብሎ ተነሱ ስለ ሀገራቸው የሚናገሩ ጥቂት ናቸው። ግን የዚህ አይነት ጉዳይ ሲመጣ ሁሉም በቁጭት እጁን ያወጣና ስለ ሀገሩ ጉዳይ መወያየት ጀምሯል ማለት ነው። እሷም አንዱ ቴክኒክ ነው የተጠቀመችው ብዬ ነው የማስበው። ጥሩ ነው። አሁን አንተ ያልከው ጥሩ ነው። ታስተጋባል አይሰማ ታስተጋባል። ቪዲዮን ካልዘራ ቆይ እንትን ልበል። አይ ቪዲዮን አትዝጋው። ምንድነው እኔ ለማለት የፈለው ቪዲዮን ልትከፍተው ትችላለህ። ምንድነው የሄት ስፒች ከባድ ነው። የሄት እኛ እከሌ ሄት ሰርቷል ብለን ያንን ገልብጠን ለህዝብ ማነሻሻ ማድረግ አንችልም። የሬዲዮ ሚልኮሊንግ ከዚህ በፊት ነግሬሃለሁ። ሬዲዮ ሚልኮሊንግ ቱትሲዎችን ያስፈጀ በዚህ ሁኔታ ነው። እንግዲህ የኢትዮጵያኒዝም አይዲዮሎጂ ስንል በብሔር፣ በቋንቋ፣ በሃይማኖት እነኚህ ጥላቻ ህዝብ ለማነሳሳት በክፉ በጥላቻ ህዝብ ማነሳሳት በጣም አደገኛ ነው። ህዝባችን እህታችን ሩት እንድትመክራት እንትን እላለሁ። ሌላ የምትለው ካለ ወደፊት እመጣለሁ። እያመሰገንኩ ወደሚቀጥለው ልጆች እንድትሰጥ ጥሩ አድርገን የገለጽከው አንተ ያየው አስተያየት ጥሩ ነው። እኛም ጥሩ ነው ተቀብለነዋል። ግን ምክር እንድትሰጣት ሩት 203 ምናምን ቁጥሯ ታንኪዩ። አሁን እዝራ ወንድማችን አመሰግናለሁ። አቶ አልይበት የምታደርገው ይፈርት ፓልቶክስ ብዙ ልጆች ያመሰገኑ ነው። በጣም ነው የምናመሰግንህ። በሱ እየቀጠልክ ነው ያለው። እርዳታ ግን ያስፈልግሃል። ልጆቹ እንዲጨመሩ እንጋብዝልሃለን። አመሰግንሃለሁ። እዝራ ፈለቀ። እዝራ ይሰማል? አዎ በደንብ ትሰማለህ። አመሰግናለሁ። ምንድነው እሱ እንግዲህ ጠቅላይ እያደረኩ ለማቅረብ ሞክራለሁ። ምክንያቱም በብዛት ሁሉም ሰው አስተያየት ሰጥቶታልና ሁሉንም አስተያየት ሼር ያደርጋለሁ። ግን አሁን ምንድነው እሱ በዚህ በሁለት ኤምባሲዎች ላይ የተነሱ ተቃውሞዎች አሉና እነሱ ላይ ጠቅላይ ያለ ነገር መናገር ፈልጋለሁ። በብዛት ስለተጠቀሰ የእነሱ መድገም ነው የሚሆነው። በዋሽንግተን ዲሲ እና በስቶክሆልም በስዊድን ስቶክሆልም ላይ የተደረጉ ተቃውሞዎች አሉ እና እነዚህ ተቃውሞዎች እንግዲህ የሚያሳዩ በጎ ነገሮች አሉ። እነዚህ በጎ ነገሮች የኢትዮጵያ ለውጥ ላይ ትልቅ አስተዋጽኦ ይኖራልና ምንድነው እሱ እንግዲህ ጠለቅ ብለን ስናየው በፊት የነበሩ ተቃውሞዎች ምን ይመስሉ ነበረ? በተለያዩ ሀገራት በኢትዮጵያ መንግስት ላይ የነበሩ ተቃውሞዎች ምን አይነት መንገድ ነበራቸው? ምን ይመስሉ ነበረ? አሁን ያሉ ተቃውሞዎች ምን ላይ ያተኮሩ ናቸው? በምን አይነት መልኩ ተቃውሞ እየተገለጸ ነው? ምን አይነት መልዕክት እያስተላለፈ ነው ለህዝቡ? ወደፊት ደግሞ ያሉ ተቃውሞዎች ምን ሊሆኑ ይችላሉ የሚሉትን ነገሮች የሚሉ ጥያቄዎችን ሊያነሱ የሚችሉ እንደገና ደግሞ ወደፊት ላይ እንደዚሁ ምን ሊሆን ይችላል? ምን አይነት ተቃውሞ በዚሁ ከቀጠለ ምን አይነት ተቃውሞ የኢትዮጵያ መንግስት ላይ የኢትዮጵያ ህዝብ ደግሞ ምን አይነት ለውጥ የሚያስመጣ አስተሳሰቦችና አመለካከቶች ያላቸው ሰዎች እየፈለቁ ነው የሚለው ጥሩ አመላካች ነገር ነውና ሊበረታታ ይገባዋል ብዬ አስባለሁ። በጣም እናመሰግናለን። በጎ ነገሮች አሉ። በጣም ጥሩ ማስተካከል ያለብን ጉዳዮችም አሉ። በጣም እናመሰግናለን። ጥሩ አድርገን እንትን ያልከው ወንድሞቻችን ነጋሻው ሌሎችም እንደጀመሩ ጥሩ አድርገው ቀጥለውታል። ከዚህ ቀጥሎ ሌላው የፕሬዚዳንት ኦባማ ንግግርን በተመለከተ የፕሬዚዳንት ኦባማ ንግግርን በተመለከተ ልክ እንደ እንትን ባናየው የተሻለ ነው፣ እንደ ፈጣሪ ንግግር ባናየው። ምክንያቱም ቀደም ሲል አንድ ተናጋሪ ገልጾታል። ከራሳቸው ጥቅም አንጻር ነው አሜሪካኖች ከሀገራት ጋር ስምምነት ሲፈጥሩ አስተያየት ሲሰጡ ወይ ሲያቀርቡ ሲያስወግዱ ከራሳቸው ጥቅም ጋር አይተው ነው እና በቅርቡ ሁለት ሀገራትን መጥቀስ ይቻላል። ለምሳሌ ለሲሪያ መፍረስ አንድ ትልቁ አስተዋጽኦ የአሜሪካ ነው። አሜሪካኖች አሁን ያለው ፕሬዚዳንት እንዲቀመጥ ይፈልጋሉ፣ እንዲነሳ ይፈልጋሉ፣ እንዲቀመጥ ይፈልጋሉ። ሌሎች ሀገራት ደግሞ እንደዚሁ በተጻራሪ ደግሞ በሌላ መልኩ እርዳታ ያደረጋሉና እነዚህ የመሳሳብ ነገር አለውና
ዞሮ ዞሮ ኢትዮጵያ ላይ ሊያመጣ የሚችለው ለውጥ ምንድን ነው? ከጥቅም ጋር የተያያዘ ነው። እነዚህ መሪዎች ኢትዮጵያ ላይ ሊቀመጡ ይፈለጋል። ጥቅማቸውን ስላስከበሩላቸው በሶማሊያ ጉዳይ፣ የኤርትራ ጉዳይ በዛ በተመሳሳይ በዛ አካባቢ ባሉ ሀገራት ላይ ኢትዮጵያ እየፈጠረች ያለችው በዚህ በመሳሪያው በውትድርናው እየፈጠረች ያለችው ተጽዕኖ ለአሜሪካ ተመችቷታል ማለት ነው። ያንን በተመለከተ ተቀባይነት በእነሱ ዘንድ እንዴት እንዳገኙ ለመግለጽ ይህንን መናገር ይጠበቅባቸዋል የሚል ግምት የለኝም። መናገር የሚጠበቅባቸው በኢኮኖሚው ዙሪያ ኢትዮጵያ እያስመዘገበች ያለችው እንደዚህ ስለሆነች አጠገባችን እንዲቀመጡ ፈቅደንላቸዋል ነው ማለት የሚችሉት። በዚህ አይነት መልኩ ኤክስፕረስ ያደረገ ነው መስሎ የሚሰማኝና የተናገረውም ቃል እንደ ትልቅ ነገር ባናያ የተሻለ ነው የሚል ግምት አለ። ምክንያቱም ለህዝቡን የሚጠቅመው ነገር ስላልሆነ ትልቁ በደል ያለው ህዝብ ላይ ነው። ህዝቡ ደግሞ የበራሱን ጠብቆ እየገለጸ ያለው ተቃውሞ አለ። እነሱን እንግዲህ አሁን ከኢትዮጵያ ውጭ የወያኔ መሪዎችን የኦባማ መንግስት ከሸኘ በኋላ ምን አይነት ተቃውሞ እንዳስተናገደ ዋሽንግተን ዲሲ ላይ አይ ቲንክ ኦብዘርቭ ያደርጉታልና ጥሩ ምላሽ ይሆናል ብዬ አስባለሁ። ሌላው አንተ ያልከው ዶክተር ብርሃኑ ላይ ከመሄድ በፊት እዛው ላይ ይሄ ፐብሊክ የታየው ነው። በራፍ ተዘግቶ እኮ ሌላ ተዋይቷል። የሰማነው ሩመርስ አለ። በራፍ ዘግተው ግን ሪያል ዲስከሽን አድርገዋል። ይሄ ፐብሊክ ላይ ለኒውስ ሚዲያ የቀረበ አንተ እንዳልከው ለሾው የቀረበ ነው። ሰፖርታቸውን ፖዚቲቭ ዲስታብላይዝ ሊያደርጉ አንዱን የእነሱን አለ የሆነች ሀገር አይፈልጉም። ይህ የታወቀ ነው። የስንቱን ኮንቲኒቲ እና ስታቢሊቲ በእነሱ ኮንቴንመንት በሚሉት እንትን ነው። ስለ ዶክተር ብርሃኑ ስለ እሳት ያለህን ቀጥል። አንድ ሌላ ከዛ በፊት ምንድነው እሱ በዚህ በዘረኝነትን በተመለከተ የተለቀቀ አንድ ቪዲዮ አለ። እዛ ላይ በእውነት ለመናገር በጣም ከፍተኛ የሆነ ጥንቃቄ ሊደረግበት እንደገና የቀደም ሲል እሱም ገልጸውታል። ሩዋንዳ ላይ የተከሰተ እልቂት ሊያስነሳ የሚችል በቀላሉ የማይታይ ሀሳብ ነውና ይሄን ልናሳብደው የምንችለው በምን አይነት መልኩ ነው? የህዝቡን አመለካከት በዚህ በብሔር ላይ ያለ የጥያቄ ፍቺ እንዲያገኝ አስተሳሰባቸው ደግሞ የተሻለ እንዲሆን በተለያየ መንገድ ትምህርት የሚያገኙበትን መንገድ ሌሎች ፋሲሊቲዎችን እንደዚሁ ተያያዥ የሆኑ ነገሮችን ማቅረብ ተገቢ ነው ብዬ አስባለሁ እና አለበዛ በዚሁ በቀላሉ አንድ ግለሰብ ተነስቶ የተወሰኑ ግሩፖች ተነስተው በዚህ በዘር ላይ የተነሳ አስተያየት ወይ ደግሞ ተቃውሞ ወይ ደግሞ ሌላ መልዕክት ቢተላለፍ ቀላል ደረጃ ላይ የሚያደርስ ምክንያቱም ብሶት ያለበት ህዝብ ነውና ወደ መጥፎ ነገር ሊያመራ ስለሚችል ይሄ ሊያቆም የሚችለው ወይ ደግሞ ሊሰበር የሚችለው በቀላሉ እንደዚሁ እንደምናደርገው ውይይት ሳይሆን ለህዝቡ በሚተላለፍ በተለያዩ ሚዲያዎች እንደዚህ አይነት ጉዳዮች ሊወገዙ ህዝቡ ኮምፕሊት ሊያስወግዳቸው የሚገቡ ነገሮች እንደሆኑ በመልዕክት በማስተላለፍ ትምህርት በመስጠት ነውና በዛ አይነት መልኩ ቢታይ የተሻለ ነው ብዬ አስባለሁ። ዶክተር ብርሃኑ ንግግርን በተመለከተ የገንዘብ ማሰባሰቡ አይ ቲንክ ገንዘብ ማሰባሰብ ላይ ብዙ አስተያየት ከመናገር ይልቅ የተሰሩ ስራዎችን ለህዝብ ፓብሊካይዝ ማድረግ ሊሰሩ የታሰቡ እቅዶችን ፓብሊካይዝ ማድረግ ምክንያቱም ህዝቡ ሳችቶታል። ገንዘብ እንዴት እንደሚመጣ እናውቀዋለን እና ገንዘብ ሲሰጥም ምን አይነት ነገር ሊከሰትልን ይችላል፣ ሀገራችን ላይ ምን ነገር እንዲመጣልን ካለን ፍቅር ለሀገራችን ካለን ፍቅር ለሀገራችን በጎ ከማሰብ የተሻለ ለውጥ ከምንፈልግ ሰዎች ነው እና ይሄ እርዳታ የሚመጣ የተሰበሰበው ገንዘብ በአግባቡ ውሎ የተሻለ ነገር እንዲያሳይን እንፈልጋለን እና እነዚህ ኮንትሪቢዩት የሚያደርጉትም ሰዎች እንደዚሁ። ስለዚህ ሞር ፎከስ ሪፖርት ላይ ቢሆን የተሰራው ነገር ለህዝቡ ይደረጉ የተሻለ ነው ብዬ አስባለሁ። ሌላው መጨረሻ ላይ ለዚህ ላምፖሊዚያ በዚህ በስደት ላይ ያለቁ የተለያዩ ሀገራት ህዝቦች አሉ። የዜና ዘጋቢዎች እንግዲህ ሞር ዘገባውን ያቀረቡት ምንድን ነው እሱ ስላለቁት ሰዎች ሁኔታና ከየት ሀገር እንደሆኑ ነካክተውታልና ሞር ማቅረብ የሚገባቸው ብዬ የማስበው ምንድን ነው እሱ የእነኛ ሀገራት ያለቁት
ሰዎች ሀገራት መሪዎች ምን ይመስላሉ? ምን አይነት በደል ነው ያደረሱት ህዝብ ላይ? እነዚህ ሰዎች የተሰደዱት ምን ምክንያት ኖሯቸው ነው? በቃ እነሱ አርቲስት የተነካካ ነገር ጫፍጫፉን አርቲስት በአጭርም ቢሆን ለደው ለህዝቡ ግንዛቤ ሊረዳ በሚችል መልኩ ዘገባው ቢቀርብ ነው የተሻለ ነው ብዬ አስባለሁ። ማለትማ አሁን እዚህ ቁጭ ብለን የሲሪያ እልቂትን እያየን የሌሎች ሀገራትን እልቂት እያየን ነውና የባህር ላይ እልቂቱ አርቲስት ችግሩ ከምንጩ ምንድን ነው? እሱ ምንጩ ሊወገድ የሚችለው በምን አይነት መልኩ ነው የሚልም ዘገባ አብሮ ሰርቶ ሊያቀርቡ የተሻለ ነው የሚል ሀሳብ አለኝ። አመሰግናለሁ። ዮሐንስ ቱሉ አቤት ፕሮፌሰር። ያንተ ተራ ነው። እሺ ቪዲዮ አይታይም። አሁን ጥሩ ነው፣ ተናገር። ኦኬ አመሰግናለሁ። የጨበጥከውና ልትወረውረው የፈለግከው ካለ ወርውር እንይዘዋለን። ኦኬ እና እኔ መናገር የምፈልገው እዚህ ላይ ዲሲ ላይ በተደረገው ሰላማዊ ሰልፍ በኢትዮጵያ ኤምባሲ ላይ ጥሩ ነው ብዬ ነው የምናገረው። ይህንን ባስመለከተ በመጀመሪያ ደረጃ ይህንን ሊያስነሳ የቻለው ምንድን ነው? ፕሬዚዳንት ባራክ ኦባማ የተናገረው ንግግር ነው ብዬ ነው የማስበው። ይህንን በማስመልከት ነው ሰላማዊ ሰልፍ እንዲወጡ ያስደረጋቸው እና ጥሩ ነው ያደረጉት። ትግላቸው በዚሁ መቀጠል እንዳለበት ነው መናገር የሚፈልገው። ግን እዚህ ጋር አንድ ነገር መናገር የሚፈልገው እነዚህ ሰዎች ኢትዮጵያዊ ናቸው። ወደ ኢትዮጵያ ኤምባሲ ነው የሄዱት። ይህን በሚያደርጉ ሰዓት አፈሙዝ ወደ ሰው ልጅ ላይ መተኮስ ማለት ከባድ ነገር ነው። በሰላማዊ መንገድ ምንድን ነው ችግራቸው ብሎ ተረጋግቶ ቢያናግራቸው እነዚህ ሰዎች ሌላ ችግር ይፈጥራሉ የሚባል ነገር አይኖርም። ሌላው ደግሞ ይህ ሰውዬ እንደዚህ መሳሪያዎቹ ተኩሶ በ24 ሰዓት ውስጥ አሜሪካንን ለቀህ ሂድ ማለት ምን ማለት ነው? ይሄ ሰውዬ ሌላ ሰው ላይ ተኩሶስ ቢሆን እንደዛ ነው የሚደረገው ወይስ ወደ እስር ቤት ነው የሚገባው? ለእኔ ጥያቄ ነው የሆነብኝ ነገር። ብዙ ጊዜ በዲፕሎማቲክ ኢሚኒቲ ወንድሜ ዮሐንስ በዲፕሎማቲክ ኢሚኒቲ ያለው ሰው በኢንተርናሽናል ሎ በ1961 ውሉ መሰረት በዩናይትድ ኔሽን የጸደቀ ነው። ማንም የዲፕሎማቲ በየትኛውም ሀገር ፐርሲኪዩትድ ሊሆን ሊከሰስና ሊታሰር ሊፈታ አይችልም። የዲፕሎማቲክ ስታተስ ያለው ሰውየው በዲፕሎማቲክ ኮር ውስጥ ከሆነ ወደ ሀገሩ ነው የሚሰደድ። ታስሮ ቢሆን ተፈቶ ወደ ሀገሩ ኢሚዲየትሊ ይሰራል እንጂ እንትን አይልም። ግን አሜሪካንን ስትፈልግ ከዚህ በፊት 25 ዓመት ሙሉ ሰዎችን ሲደፍር ምን ሲል የነበረ ሰው ይዘው መልሰው አባረዋል ወደ ሀገሩ። እዛ ላይ ሊቀጡት አልቻለም። ዴስኬ የተባለው ለምሳሌ የወርልድ ባንክ እንትን የነበረው ሴክሬታሪ የነበረው ትዝ ይላችኋል። ሆቴል ላይ ኒውዮርክ ይዘው ምን ያህል እንዳሰቃዩትና የፈረንሳይ ፕሬዚዳንት ምርጫ ላይ የሚገባውን ሰው እንዳደናቀፉበት አይተናል። ባለፈው ሲፈለግ ይሄ ዲሞክራቲክ ኮሄራንስ የለውም፣ ኮንትራዲክተሪ ለው እየሆነ እያየ ነው በአንዳንድ ሀገር ሲቀጥል። አመሰግናለሁ። እና ይህን ማለት የሚፈልገው ሌላው ደግሞ ስለ ኢቦላ ነው። ኢቦላ በአፍሪካ ውስጥ ምን ያህል ህዝብ እየጨረሰ እንደሆነ እየሰማንም ነው እያየንም ነው። በአሜሪካን ውስጥ አንድ ሰው እንደዚህ ሆነ ሲባል ሚዲያው ንግግሩ ሁሉ ነገር ምን ያህል እንደሆነ እያየን ነው። ሌላው ደግሞ ልጆቻቸውን ሁሉ ወደ ትምህርት ቤት እንዳይሄዱ እየተደረገ ነው ያለው በፍራቻ የተነሳ ማለት ነው። ሌላው ደግሞ ዛሬ የሰማሁት ምንድነው በጀርመን ውስጥ ተገኝቷል የሚባል ነገር ኒውስ ላይ ሰምቻለሁ። ይሄ ደግሞ እንዴት እንደሆነ የተረጋገጠ ይሁን አይሁን አላውቅም። እና ይህን ነው ማለት የሚፈልገው። እናመሰግናለን። ከዚህ ቀጥዬ ብሩክ ተናግሮ ብዙ ጊዜ አያውቅም። ብሩክ ነህ። ብሩክ ከብሩክ ቀጥሎ አቤት ፕሮፌሰር ብሩክ ነህ። እስቲ ብሩክ የተባረከው ዛሬ የምታሰማ ወደ መሀል ሁን፣ ወደ ዳር ሁን፣ መሀል ተቀመጥ። አዎ አትፍራ። እሺ አቶ ብሩክ እንዴት ነው የምታየው ሁሉ ነገር? ወንድሞች የተሰለፉ ነው። ወያኔ ግድብ እየሰራ ነው። ኢቦላ እየተዘረጋ ነው። አይሲስ ውስጥ ገብቶ አሜሪካን እየተታኮሰ ነው። ሆንግ ኮንግ ወጣቶች ገብተው እየተጨፋጨፉ ነው። ምን ታየዋለህ ሁሉ? አዎ ብዙን ሀሳቤን ያው
ጓደኞቼ ተናግረውታል። እሺ አንተ ምን ነው አንተ የኔን ሀሳብ ትንሽ ልናገር። እሺ አሜሪካና ስዊድን የተደረገውን ነገር እኔ በግሌ በጣም ነው ደግፈው። ብዙ ሀገር ላይ እንደዚህ ቢደረግ ጥሩ ይመስለኛል። ለምን ወያኔ እንደዚህ አይነት ነገር ያስበረግገዋል። ብዙ ዌብሳይቶች ላይ ሳይ ብዙ መግለጫ እየሰጡ ነው። ይሄ ነገር ደግሞ በጣም እየተነከረ ቢመጣ አገር ቤትም ያለው ሰው አንደርስታንዱ ጥሩ ይሆናል። ለምን ይሄን ነገር እኛ ብቻ ነን እያየን ያለ ነው። እዛ ያለው የታፈነ ነው። ግን ሁሉም ሀገር ላይ ይሄ ነገር ቢቀጥል እንደ አሜሪካው ጥሩ ለውጥ ይመጣል ብዬ አስባለሁ። እናመሰግናለን፣ በጣም እናመሰግናለን። ተጠናከር። አቶ አልማው ከስዊዘርላንድ። ዋው ጫጫታ አለው። አቶ አልማው ሊናገር አይችልም፣ ከበድ ያለ ድምፅ ስላለ። ጂቲ 5760 የማን ነው? ማን ነው? ኦኬ ጃፈር አሊድ ቢፍጠር አሊድ። ኦኬ በመጀመሪያ ለመላው ኢትዮጵያ ሙስሊም እንኳን አደረሳችሁ እላለሁ። ቀጥሎም ደግሞ ሁለት ወንድሞቻችን ባገኙት እጅግ በጣም መልካም ዕድል እላችኋለሁ። እሺ እኔ እንኳን ጠቅለል ባለ መልኩ አሜሪካን ፕሬዚዳንት ኦባማ በተናገሩት ላይ ኢትዮጵያ መንግስትን በግል ባነጋገሩት ላይ ተቆርጣል። ዝቅ በል እስኪ ጃፋር ዝቅ በል አትታይ። አሁን ጥሩ ነው። ሊደንቀን አይገባም። በኢትዮጵያ አቋም ላይ ኦባማ ሁል ጊዜ ለምን እንደዚህ ያደርጉም ለምን እንደዚህ ተብሎ የአሜሪካ መንግስት ዛሬ አይደለም እኛን ሲረግጠን ሲበድለን የዋለው እና ከግል ጥቅሙ አኳያ ነው የሚያው ከተሳሳትኩ ታረማለሁ። የአሜሪካን ፕሬዚዳንት የነበረው ድሮ ጂሚ ካርተር ነው። ፕሮፌሰር 90 ዓመቱ ነው በአሁኑ ሰዓት። ካሜራው ላይ እጅህን አድርገሃል፣ እጅህን አንሳው። እሺ በጂሚ ካርተር ጊዜ ትዝ ይለን እንደሆነ ለዚህ አገር እስካሁን ድረስ የከተተን ደርግ ከመጣ ጀምሮ ወደ ሶሻሊስት ስርዓት እንድንገባ ያደረገን እነ ጂሚ ካርተር ፖሊሲ ነው እና እንድንንኮታኮት ያደረገን ለዚህ አድባሬ እስካፍንጫው ሳትኮ ኢትዮጵያን ቢወጋ ያደረገው ጂሚ ካርተር ነው። መዘንጋት የለበትም ይሄ ነገር እና አሜሪካንን እንግዲህ መጠበቅ የለብንም። ከጥቅሙ አኳያ ነው የምትሄደው። ስለዚህ እኔ በግል አቶ ሀብተማርያምን አነጋገረ ኃይለማርያምን አነጋገረ ተብሎ ለራሳቸው እንትን ነው ምን ማለት ነው። ሌላው ልናገር የምፈልገው በላምባዶዛ ላይ ነው። የላምባዶዛ እልቂት በየጊዜው ነው። ያው ሰመር እስካለ ድረስ ባህር ጸጥ ካለ ብዙ ስደተኛ ብዙ ተጓዥ ነው ያለው ከሊቢያ። ግን ኢሮፒያን ዩኒየን ወይም ደግሞ እነኚህ በኢሮፕ ያሉ ሰዎች ለእልቂቱ ምንም አይነት ትኩረት ሳይሰጡ ፍልሰቱ እነሱን እንደሚያጥለቀልቃቸው በማሰብ ብቻ ነው የሚናገሩ። ምን ተከሰተ፣ እንዴት ሆኖ መጡ የሚለውን ነገር እንኳን አገናዝበው ላለው ስደተኛ እንኳን የመኖሪያ ፈቃድ የማይሰጡ። ያ በተመለከተ በጣም አሳዛኝ ነገር ነው። 360 ሰው ነው አይደል ባለፈው ዓመት የሞተው። አሁን ከስንት ሺህ በላይ ህዝብ እየሞተ ነው ያለው። በዛው መጠን ግን የሚያሳዝነኝ ምንድነው ኢትዮጵያዊ የሀገሩ መንግስት እየበደለው እያለ ግን አሳይለም በሚጠይቅበት ሰዓት በኤርትራ ነው የሚጠይቀው። ያ ምንድነው ኢሮፒያን ውስጥ በሚገባበት ሰዓት ላይ ማንም ሰው ወረቀት ሊሰጠው አይችልም ኢትዮጵያዊ ነኝ ካለ ከጥቂት ግለሰብ በስተቀር። ያ የኢትዮጵያኖች ደማቸው በከንቱ ፈሶ ነው የቀረው። እዚህ ላይ አንድ ጊዜ ጃፈር እዚህ ላይ አንድ ማስታወቂያ በዚህ ጭምር ልናገር። ሻዕቢያ ምን ፕላን አወጣ መሰለህ? ለኢትዮጵያውያኖች በሰፊው ዛኛ ሆነን ኤርትራዊ ብለው እንዲጠይቁ ይገፋፉ ነበር። ይሄ ፕላን በኤርትራ ኤምባሲ የተረጨ ፕላን ነው። ኤርትራዊ ብላችሁ ከጠየቃችሁ ወረቀት ታገኛላችሁ የሚባል ፕሮፓጋንዳ ሰምተው አንድ ኢትዮጵያዊ ኤርትራዊ ብሎ ከጠየቀ ኮሚኒቲ ውስጥ አይገባም፣ ቋንቋ አይናገርም፣ አይዲ የለውም። እነሱ ዞረው ደግሞ ኤርትራዊ አይደለም ብለው ይናገራል። ይህ የሻዕቢያ ሆምወርክ ነው። እኛ እንደዚህ ሲላላጅ ለማድረግ ሰው ሁሉ እንዲጠነቀቅና ከዚህ በፊት በዚህ አጋጣሚ ኤርትራዊ ነኝ ብላችሁ ጠይቃችሁ የምትገኙ ኢትዮጵያውያኖች ካላችሁ ወዲያውኑ እንድትቀይሩትና መንግስታት ደግሞ ይሄንን በደንብ ስለሚያዩት
ብዙ ወንድሞቻችን ኤርትራዊ ነኝ ብለው የጠየቁ አሁን ተመልሰው ወረቀት እየሰጧቸው ስለሆነ በዚህ አጋጣሚ ለመናገር ነው። ሀሳብህን ቀጥል። አመሰግናለሁ። እኔ አውቃለሁ ይሄንን እኔም ነፃ የደረሰብኝ ነገር ነው። ራሱ አስተርጓሚ ነው ቋንቋንም ቃላትንም ሰምቶ ይሄ ኤርትራዊ አይደለም ብሎ የሚያጋልጥ እናውቀዋለን ይህን ነገር እና ያንን ለማለት የፈለኩት እኔ ብዙ ኢትዮጵያ ውስጥ ያለው በደል እየተደፈነ ሳይሆን በኤርትራኖች በሚገቡ ልጆች ይጠፋል ኢትዮጵያኖች ቁጥር ለማለት ያህል ነው። ኦኬ ይሄን ልናገር የፈለኩት በሚጠራበት ሰዓት የሟቹ ብዛት በኤርትራ ስም ብቻ ነው ያ ነገር ለማለት ያህል ነው። ሌላው ምንድነው በኢትዮጵያ ኤምባሲ በተደረገው የሰልፍ ጉዳይ የተቃውሞ ጉዳይ ነው። ይህን ነገር እንደውም ተጠይቆ በፋና ሬዲዮ ላይ ማለት ነው አምባሳደሩ ሲናገር ራሱን በራሱ የተቃወመበትና የታዘብኩት ነው የምናገረው። ይህን ጥቂት የሻዕቢያ ተላላኪዎች በአሁኑ ሰዓት ላይ በደረሰባቸው በጣም ያሳዝን ነገር ነው እና ክስፈት ነው እንደዚህ ያደረጉት ይልና እንደውም ማለት ከዛ በኋላ የኢትዮጵያ መንግስት ካል ባደረገው የሰላም ስምምነት ምናምን ላይ እንዴ የላከው ሻዕቢያ ነው። ሻዕቢያ ከሆነ እንደገና እሱ ሰላም ስምምነት ካደረገ የሻዕቢያን አጠራር ላይ ለምንድን ነው ታዲያ እንደዚህ ያለው? እና በጣም ግራ ነው የተጋባው እንዲያለ እና ይሄንን ነው በአጠቃላይ። አመሰግናለሁ፣ በጣም አመሰግናለሁ ስለተናገር። ሌላ ያልተናገሩ ልጆች አሉ። በስልክ ይልማ አልማው ለመናገራችን ድምፅ ስላለበት አልማው አይችልም። ሌሎቻችሁ ቅድም ተናግራችሁ ለመጨመር ጀንበሩ ፊት አልታየም፣ አሁን ይታያል። ፊትህን አሳየው ለህዝብህና የምትጨምረው ካለ ቅድም በሙዚቃ አቋርጬሃለሁ። ጀንበሩ ብሩ ጀንበሩ ይሰማሃል? ፈዟል፣ አይሰማም። ኦኬ ሌሎቻችሁ የምትጨምሩ ጀንበሩ አይሰማም። ስለማይሰማ አም ሶሪ። እስቲ ጋሻው አንተ ግባ። እኔ የምጨምረው ነገር ቅድም ስናገር የደስታ ዜናቸውን ላበሰሩ ልጆች ደስታዬን አልገለጽኩም። አሁን መልዕክት ፈልጋለሁኝ። ስላካፈላችሁን ደስታችሁን አመሰግናለሁ። ታንኪዩ። ሌላ ልናገር የምፈልገው ላምፔዱዛን በተመለከተ ትዝ ይለኛል ጣሊያን በትንሽ ማይልስ ልዩነት ርቀት ላይ ነው መርከቡ አደጋ የደረሰበት እና ለእይታ ሩቅ ባልሆነ አካባቢ ነው። ሁለተኛው ደግሞ የሞቱትን በአጠቃላይ የጣሊያን ዜግነት ሲሰጣቸው የተረፉትን ግን የአሳይለም ፕሮሰስ ውስጥ ነው የገቡት። ይሄም ሌላው ትዝብቴ ነው። ሌላ የምጨምረው ደግሞ ይሄ የእንትንን የዘረኝነት ቪዲዮውን በተመለከተ ነው። እኔም በዛ ላይ የራሴ የሆነ ቅሬታ አለኝ። ቅሬታዬም እንትኖ ስጋት ነው ያለኝ። ከቅሬታ ይልቅ ስጋቴ ምንድን ነው? ኢትዮጵያ ውስጥ አሁን ባላንስ ጠብቆ ወደ ሌላ ጦርነት ውስጥ ወይም ደግሞ ወደ ሌላ ምዕራፍ ያልተሸጋገረው አንደኛው ባላንስ አስጠባቂው ከኢህአዲጉ ጥንካሬ ከተቃዋሚው ድክመት፣ ሌላው የኢትዮጵያ ሕዝብ የእርስ በርስ እልቂት እንዳይፈጠር ባለው ፍራቻ የተነሳ ነው። ባላንሶቹ እነዚሁ ናቸው፣ እነዚህ ሶስቱ ናቸው እና ይሄኛው ባላንስ ከተሰበረ በመጥፎ አካሄዱ ነው የሚሰበረው። ዘረኝነት እኛ የምንጠላው መጥላት ያለብን እንደ ፕሪንሲፕል ስለኛ ዘር በእኛ በዘራችን ምክንያት ወይም ደግሞ በሃይማኖታችን ምክንያት ስለተገለልን ሳይሆን ሌሎችም ስለተገለሉ መሆን አለበት። የግድ እኛን የሚቀሰቅሰን የኛ ዘር ተጠርቶ የደረሰበት በደል ሲነገር መሆን የለበት። የሌሎችም ሰዎች ዘሮች ወይም ሃይማኖቶች ሲበደሉ አብረን ነው መነሳት ያለብን እንጂ ያ ቅድም እንደቀረበው ልጅቷ ሌሎቹ እንዲናገሩ ወይም ደግሞ እንዲነሳሱ በእንደዚህ አይነት የዘረኛ ቪዲዮ ታየ የሚለውን ያለኝ ልዩነት ምንድን ነው? የኛ መነሳት የዘረኝነት ወይም ደግሞ ሃይማኖት
እንኳን አይደለም በእኛ አገር ኮንቴክስት ቀርቶ በሌሎችም አደጉ ሰለጠኑ በተባሉበት አገሮችም የማያልቅ ለብዙ ጊዜ የዘለቀ ጦርነቶችን አይተንበታል። በጣም ሴንሲቲቭ ኢሹ ነው። ስለዚህ እዛ የማንወጣው እልቂት ውስጥ መግባት የለብንም። ዘረኝነትን መቃወም ያለብን እንደ ፕሪንሲፕል ነው እንጂ የኛ ዘር ስለተነካ መሆን የሌለበትም። ይሄ ነው ያለኝ አስተያየት። ጥሩ ያልከው እቺ ሩት የምትባል ሩት ወስሪኛ ማን እንደሆነች አናውቅም፣ ማንነቷን አናውቅም። ወይ ከኤርትራ የተመድባኛ ላይ ወጣች ልጅ ልትሆን ትችላለች። ራሷ ሊልበን ጠይቄው ማን እንደሆነች አያውቅም። እሱ የፓልቶክ ኔሟን ብቻ ነው የሚያውቅ። አድራሻውን አናውቅም፣ ምን እንደሆነች አናውቅም። ምን አይነት ፕሮቮኬሽን እያደረገች ነበረ በዛ ጉዳይ ላይ ቪዲዮ ቀድቼዋለሁ። ኦፍኮርስ ጥሩ አድርጋችሁ ገልጻችሁታል። ሌላ ሰው ለመግለጽ የሚፈልግ ጀንበሩ ለመስማት ስላልቻለ ወጥቶ ሄዷል። ቅድም ስላቋረጥኩት ተረፈ ወይም ሌሎቻችሁ የምትጨምሩ ከሌለ ማን አለ ሊጨምር? እኔ ብጨምርስ? ኦፍኮርስ እኔ በማህበራዊ ድረገጾች ላይ በብዛት እኔም ብዙ የታዘብኩት ነገር አለ። በተለይ በእኔ አካውንት ላይ ያሉ ልጆች ብዙ አስተያየት በሚሰጡበት ሰዓት በዘር ላይ በጣም አጸያፊ የሆኑ ነገሮችን እኔ እንደዛ ብዙ አይቻለሁ። እኔ እንደውም ከእንትኔ ነው ማስወጣቸው ከኔ አካውንት። እኔ በቀጥታ ምንድን ነው በአሁኑ ሰዓት ላይ እኛ ቀላል ነገር አይደለም። እዚህ ሚዲያ ላይ ቀርበን ነፃ ላይ ቀርበን የምንሰጠው አስተያየት መማማር ነው የያዝ ነው እና ከእንደዚህ አይነት ነገሮች ተቆጥበን ለህዝቡ የሚጠቅም ነገር እኛ እኮ ዛሬ አንድ ሰው መናገር የሚችለው የጭንቅላቱን ያህል ያን ሰውዬ እንደዛ ነው ነገር ነው። ጭንቅላቱ ያፈለቀውንና የቻለውን ነው የሚያወጣው። ግን መታዘብ ያለብን ምንድነው እኛ በአሁኑ ሰዓት ላይ ምን እያደረግን ያለ ነው? ማንን ነው የምንዋጋው? የምንዋጋው ምንን ነው የሚለውን ነገር ማየት አለብን። ይህን ነገር ጥንቃቄ ብንወስድበት በጣም ጥሩ ይመስለኛል። አመሰግናለሁ። እናመሰግናለን። እየተዘጋ ነው፣ ያለቀ ነው እንትናችን።